አነበዋለሁ። አንተ ግን ትምህርቴን እና አካሄዴን እንግዲህ ጢሞቴዎስ ሁለተኛይቱ ምዕራፍ 3 ከቁጥር 10 ላይ ነው እያነበቡ ያለሁት። አንተ ግን ትምህርቴንና አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴንም፣ ስደቴንም፣ መከራዬንም ተከትለህ በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትንም ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ዛሬ ደግሞ የምንማረው በክርስቲያናዊ ሕይወታችን ውስጥ በመንፈሳዊ ጉዟችን ውስጥ የሕይወታችን ወይም ደግሞ በእኛ ላይ እኛ የምንከተለው ወይም ደግሞ የምንሰማው የምንከተለው የምናዳምጠውና ምክሩንም ተግሳጹንም ትምህርቱንም የምንከተለው ሰው በሕይወታችን እንደሚያስፈልገን ነው። ምክንያቱም እግዚአብሔር አንዱን ለሌላው ሰጥቷል። እግዚአብሔር ለኔ የሰጠኝ ሰው አለ። ለእናንተም ደግሞ እግዚአብሔር የሰጣችሁን ሰው እንድታገኙ ከእግዚአብሔር ቃል አስተምራችኋል። በክርስቶስ እንዳመንን ወዲያው እንደተወለድን ሕፃናት ነን። ወተት የምንጠጣበት ጊዜ አለ። ስጋ የምንበላበት ጊዜ አለ። አጥንት የምንቆረጥምበት ጊዜ አለ። ይሄን ሁሉ ግን የሚያሳየንና የሚያስረዳን በእኛ ላይ በራሳችን ላይ የምንከተለው መንፈሳዊ ሰው ያስፈልገናል። ለምሳሌ ይሄ ሰው ይሄ ማን ነው? ጢሞቴዎስ ጳውሎስን የሚከተል እና ወይም ደግሞ ከጳውሎስ የተማረ ሰው ነው። ለጢሞቴዎስ እስኪ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ምን ይላል? ጳውሎስ በወንጌል የወለዳቸው ልጆች የሚላቸው ሰዎች ነበሩ። ልጆቼ የሚላቸው ምናልባት በእድሜ ከሱ ሊበልጡ ይችላሉ። ግን በመንፈሳዊ ሕይወት ግን ጳውሎስ ራሱ የሚመራቸው ሰዎች ነበሩ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ ለተወደደው ልጄ ለጢሞቴዎስ ይላል አይደለም? ለተወደደው ምን ልጄ ለጢሞቴዎስ። አንደኛ ጢሞቴዎስ የጳውሎስ ልጅ ነው ብለን መናገር እንችላለን ማለት ነው። ይሄን ያዙልኝ። ጢሞቴዎስ የማን ልጅ ነው? የጳውሎስ ልጅ ነው። የስጋ ወላጆች ግን ሌሎች ናቸው። በስጋ የወለዱት በስጋ ወልደው ያሳደጉት ሌሎች ናቸው፣ ሌሎች ሰዎች ናቸው። ሁለተኛ ጢሞቴዎስ ምዕራፍ 1 ሁለተኛ ጢሞቴዎስ ምዕራፍ 1። ስለዚህ ጢሞቴዎስ የጳውሎስ ልጅ ነው። ሌላ ደግሞ እንግዲህ ከጳውሎስ ልጆች መካከል ሌላውን ልጥቀስላችሁ። ቲቶ ሂዱ፣ ምዕራፍ 1 ቁጥር 4 ላይ ሂዱ እስኪ። ቲቶ ምዕራፍ 1 ቁጥር 4 ምን ይላል?
በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ይላል። በምን ህብረት? በሃይማኖት ህብረት፣ መንፈሳዊ አንድነት ማለት ነው። እውነተኛ ልጄ ለሚሆን ለቲቶ ብሎ ቲቶ ደግሞ የጳውሎስ ልጅ እንደነበረ ይናገራል። ሌላም ቦታ ልስጣችሁ። እሺ ፊልሞና ሂዱ። ፊልሞና 1 ከቁጥር 10 እስከ 11። ፊልሞና 1 ከቁጥር 10 እስከ 11። እሺ ላነበው። አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድሁት። ጳውሎስ ታስሮ እያለ የወለደው ሰው ነበረ። በእስራቴ ምን ስላልኩት? ስለወለድሁት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስለ አንተ እንድታገለግለኝ ለራሴ ላስቀረው ፈቅር ነበር። ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳልመክርህ ምንም እንኳ ላደርግ አልወደድኩም ይላል። ተቀበለ ለዘላለም እንድትይዘው። ስለዚህ ምናልባት ለጊዜው ተለይቶሃልና ይላል። ስልዋኖስ የማን ልጅ ነው ማለት ነው? የጳውሎስ ልጅ ነው። አሁን ለነዚህ ሁሉ ሰዎች ምሳሌ የጠቀስኩት ደብዳቤ ተጽፎላቸዋል። ለጢሞቴዎስ መልእክት ተጽፎለታል። ለቲቶ መልእክት ተጽፎለታል። ፊሊሞናም የእሱ ልጅ ነው። ቲቶ እሱ ነው። ስልዋኖስም እንደዚሁ። ስለዚህ እነዚህ ሰዎች ጳውሎስ ምን የሚያደርጋቸው ናቸው? ጳውሎስ የሚያሳድጋቸው ናቸው። ጳውሎስ የሚያሳድጋቸው እንዴት አድርጎ ነው? የጳውሎስን አሳዳጊነት የጳውሎስን ኃላፊነቱን እንዴት እንደሚወጣ በደንብ ታያላችሁ በዚህ ክፍል ውስጥ። ስለዚህ ዛሬ በህይወታችሁ እግዚአብሔር አባታችሁ ነው፣ እግዚአብሔር አምላካችሁ ነው። ነገር ግን አባታችሁ ጋር ደርሳችኋል። ነገር ግን እናንተን በግልጥ ሲገስጻችሁ፣ በግልጥ ሲነግራችሁ የምትሰሙት ስህተታችሁን የሚያርም መንፈሳዊ ሰው ያስፈልጋችኋል። በጅምላ ዝም ብሎ ቸርች ደርሶ በመመለስ ውስጣዊ ማንነታችሁን፣ ድካማችሁንና ብርታታችሁን፣ አካሄዳችሁን ማንም አያውቅም። ስለዚህ ነፃ የሆነ ህይወት እየኖራችሁ መንፈሳዊ ልትሆኑ አትችሉም። መንፈሳዊ ሰው ያስፈልጋችኋል። ከመካከላችሁ በጣም አንዱን መምረጥ ትችላላችሁ። የሚያሳያችሁ ሰው ያስፈልጋል እና ይሄንን ክፍል በደንብ እናየዋለን ዛሬ እግዚአብሔር በረዳን መጠን። ቁጥር ምዕራፍ 3 ቁጥር 10 ላይ አንተ ግን ትምህርቴን ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተለ። የምትከተሉት ማንን ነው? ጌታ ኢየሱስ ክርስቶስ
አገልግሎቱን ፈጽሞ ሲሄድ ሰዎችን ነው የሰጠን። የተካልን ሰዎችን ነው። ለምሳሌ ማንን ተክቷል ብንል ጴጥሮስን ወዲያው ጌታ ኢየሱስ ተነስቶ መጥቶ ጴጥሮስን ያለው አንድ ነገር ነው። ምንድነው ያለው? ትወደኛለህ ወይ ነው ያለው። ስለዚህ ጴጥሮስ ምን ይመልሳል? እንደ ድሮ አዎ እወድሃለሁ ማለት አልፈለግም። ለምን ትክዱኛላችሁ ብሎ ሲናገር ጴጥሮስ ቀድሞ እጁን አውጥቶ እኔ አልክድህም ብሎ ነበር። አሁን ግን ያችን ነገር መድገም አልፈለግም። ስለዚህ ምንድን ነው ያለ? እንደምወድህ አንተ ታውቃለህ። ለምን አንተ ታውቃለህ አለው ኢየሱስ። ጴጥሮስ አሁን ትሁት የሆነ አይመስላችሁም? ራሱን ዝቅ ያደረገ አይመስላችሁም? የተሸነፈ አይመስላችሁም? ለምን እኔ አልክድህም ብሎ ሲፎክር ጌታ ምን ብሎት ነበር? ዶሮ 3 ጊዜ እስኪጮህ አንተ 3 ጊዜ ምን ትለኛለህ ትክደኛለህ ብሎት ነበረ። ስለዚህ ስለ ጴጥሮስ ነው እኔ አልክድህም ብሎ ጴጥሮስ እኔ ስለ ራሴ አውቃለሁ ብሎ ነበር ማለት ነው። እኔ ስለ ራሴ አውቃለሁ አንተ አታውቅም አልክድህም። ኢየሱስ ግን ስለ ጴጥሮስ ያውቅ ነበር። ኢየሱስ ስለማን ያውቅ ነበር? ስለ ጴጥሮስ ያውቃል። ጴጥሮስ ደግሞ የኢየሱስን ዕውቀት አልቀበልም ብሎ አልክድህም ነው ያለው። እና ከኢየሱስ ጋር መዋል ኢየሱስን ሁሉ ሙሉ ለሙሉ አውቃለሁ ማለት እንዳልነበረ በዚህ እንረዳለን አይደል? ጴጥሮስ ኢየሱስ በዋለበት እየዋለ ኢየሱስ ባደረበት እያደረ ሁሉን እንዳላወቀ ኢየሱስን በደንብ እንኳን አይደለም ኢየሱስን ራሱን በደንብ እንዳላወቀ ግን አሁን ይገነዘባል። ስለዚህ እናንተ ምን ያህል ራሳችሁን ታውቃላችሁ? እናንተ መካከል እኔ ስለ ራሴ አውቃለሁ የሚል ሰው ካለ እንደገና ወንጌል ቁጭ ብሎ መማር አለበት። እንደገና ቁጭ ማለት አለባችሁ። እንደገና ቁጭ ማለት አለ። እውነቱንም ነግራችሁ እኔ አሁን ቆሜ እዚህ አስተምራችኋለሁ አይደለ? እኔ ስለ ራሴ አላውቅም። ስለ ራሴ ከእግዚአብሔር ቀጥሎ ስለኔ የሚያውቅ ሰው አለ። የኔን ልክ የሚያውቅ ሰው ማለት ነው። የኔን ብርታትና ድካም ስንፍናዬንም አካሄዴንም ሁለንተናዬን የሚከታተል ሰው አለ። መብት የሰጠሁት በኔ ላይ ማለት ነው። በሱ በኩል ሆኖ እግዚአብሔር ጠቅሞኛል። ስሙ የተመሰገነ ይሁን። በጣም ጠቅሞኛል። ስለ ራሳችሁ ምን ያህል ታውቃላችሁ? በቃ ትንሽ በራለን ማለት ትንሽ አወቅን ማለት ስለ ራሳችን አወቅን እግዚአብሔርን ጋር ጨረስን ተመረቅን ማለት እንዳልሆነ እንድታውቁ ነው። ጨርሳችኋል? እውነት ጨርሳችኋል? በቃ ከዚህ በኋላ የሚጠብቃችሁ በቃ ሌላ ነገር ነው? በፍጹም አይደለም። እኔ አሁን ለምሳሌ ነግሬያችኋለሁ አይደለ? ትንሹ ልጅ ኔሚያ ማለት ነው ስንት ዓመቱ ነው? 6 ዓመቱ ነው። የሆነ ነገር ስለው እኔ አውቃለሁ ነው የሚለው። ጭራሽ አንተ አታውቅም። እውነቱን ነው አይደለም? እሱ የሚመስለው ከኔ የበለጠ እንደሚያውቅ ነው። ስለዚህ እኔ ያውቃል ብዬ ብትሆ ምን እንደሚሆን የታወቀ ነገር እና ጴጥሮስን ጌታ ምን አለው? መጥቶ ትወደኛለህ ወይ ነው ያለው። ትወደኛለህ? ጴጥሮስ እንድወድህ ምን ትላለህ አለ። አንተ ምን ትላለህ? ታውቃለህ። አንተ ታውቃለህ። አሁን ጴጥሮስ ተሸነፈ። አሁን እግዚአብሔር ደግሞ ለእንደዚህ አይነት ሰው ሬስፖንሲብል ወይም ኃላፊነት መስጠት ይወዳል። እኔ ያውቃለሁ ለሚለው ሳይሆን አንተ ታውቃለህ ለሚል ሰው እግዚአብሔር ይሰጣል።
ስለዚህ መንፈሳዊ ሰው ማለት ጌታን የሚወድ ሰው ማለት ነው። መንፈሳዊ ሰው ማለት ጌታን የሚያውቅ ሰው ማለት ነው። እኔ ያውቃለሁ ብሎ ሳይሆን ጌታን የሚከተል ጌታን የሚወድ ጌታ ደግሞ ኃላፊነት የሰጠው ሰው ማለት ነው። እኔ ያውቃለሁ ብሎ ገደል ከሚወስድ ይልቅ ጌታ አንተ ታውቃለህ የሚል ሰው መንፈሳዊ ሰው ነው። ከስጋ ድኖ እኔ እችላለሁ ከሚል መንፈስ ወጥቶ አንተ ታውቃለህ ብሎ የእግዚአብሔርን ድምፅ የሚሰማ ሰው ማለት ነው። እግዚአብሔር በማስተዋል ይባርከን ወገን። ስለዚህ እንድወድህ ምን ትላለህ? አንተ ምን ትላለህ? ታውቃለህ። አሁን ምን አለው ጴጥሮስ? በጎቼን ምን በላለሁ? ጠብቅ አለው። በጎቼን ጠብቅ። ምን ነው ጌታ አይጠብቅም እንዴ? ይጠብቃል አይጠብቅም? ጌታ ግን የሚጠብቅህ በዚያ በሚመራው ጌታ በሰጠህ ሰው በኩል ነው የሚጠብቅህ። ጴጥሮስን ሳትሰማው ጌታን ሰማዋለሁ የሚለው ውሸት ነው። ጌታን ከሰማው ይናገራል፣ በሱ በኩል ይናገራል። ምክንያቱም በጎቼን ጠብቅ ነው ያለው ጴጥሮስ። ጠብቅ። ግን ስታስቡት እንደዚያ የካደውን ሰው አላውቀውም ያለውን ሰው አደራ ሲሰጠው እንዲሁ ጌታ እኮ እግዚአብሔር የተመሰገነ ይሁን። ያንን ሰው ያንን ጌታን እንትን ማለት አላውቀውም ያለውን ሰው ያንን የካደውን ሰው ኃላፊነት መስጠት አይከብድም? ሰጠው። በጎቼን ጠብቅ። ስለዚህ እኛ በጎች ነን። በነገራችን ላይ ክርስቲያን ወዲያው ክርስቶስን እንዳወቀ በግ ነው የሚሆነው። ምንድነው በግ መሆን ማለት? የየዋህነት መንፈስ ይገባበታል። የቅንነት መንፈስ ይገባበታል። ከዚያ በኋላ በግ ደግሞ ብዙ ጊዜ የተኩላ ትኩረት ነው። አይደለም? የቀበሮ ትኩረት ነው። የጅብ ትኩረት ነው። ሰይጣን ብዙ ጊዜ ፎከስ የሚያደርገው አዳዲስ አማኞች ላይ ነው። አዳዲስ አማኞች ላይ ነው ፎከስ የሚያደርገው። እነዚህን የዋህነትና ቅንነት የሞላባቸው ሰዎች መጀመሪያ የሚሞላባቸው ትዕቢት ነው፣ ዲያብሎስ ማለት ነው። ስለዚህ እንደታበይን አናውቅም። ትዕቢት ውስጥ እንደገባው አላውቅም። እኔ የሚመስለኝ እንደማውቅ ነው እንጂ እንደታበይሁ አላውቅም። የዛን ጊዜ ግን የኔን ማንነት የሚረዳ መንፈሳዊ ሰው አለ፣ ለይቶ የሚያይ ማለት ነው። የዚያ ሰው እርዳታ ያስፈልገኛል። እኔ ዝቅ እንድል እውነተኛ ቦታዬን እንዳውቅ የሚረዳኝ መንፈሳዊ ሰው ያስፈልገኛል። ለምሳሌ አዳዲስ ክርስቲያኖችን ሰይጣን በምን እንደሚያጠቃቸው ላሳያችሁ። አንደኛ ጢሞቴዎስ ምዕራፍ 3 ይሉ ጠላት ወይም ሰይጣን ሰዎችን በትዕቢት እንደሚያጠቃ በትዕቢት ነው የሚያጠቃ። መጀመሪያ አዳዲስ ሰዎች አዳዲስ ዕውቀት ያላቸውን ወደ መንፈሳዊ ብርሃን የመጡትን ወደ እግዚአብሔር መንግስት የፈለሱትን ከእጁ ያመለጡትን ለመጉዳት የሚያስበው በትዕቢት ነው። ለምሳሌ ቁጥር አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል። የገንዛ ራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል ይላል።
ስለዚህ ቤተክርስቲያንን መጠበቅ ማለት ምን ማለት ነው? ቤተክርስቲያን መጠበቅ ማለት ሰዎችን መጠበቅ ነው አይደለም? ሰዎችን መጠበቅ። ስለዚህ ለጠባቂዎች ራስን አሳልፎ መስጠት ያስፈልጋል። በትዕቢት ተነፍቶ ይላል ቁጥር 7 ላይ ምን ይላል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን ምን አይሁን። አዲስ ክርስቲያን ለሹመት አይበቃም ማለት ነው። ኃላፊነት አይሰጠውም። ምክንያቱም ኃላፊነት የሚሰጠው ብዙ መንፈሳዊ ልምምድ ላለው ሰው ነው። ብዙ ላለፈ ሰው ነው የሚሰጠው። ግን አንድን አዲስ ክርስቲያን አዲስ ከመሆኑ አልፎ ጭራሽ እንደው ኃላፊነት ስትሰጡት ምን ይሆናል? በዲያብሎስ ወጥመድ ውስጥ ይገባል። በምንድን ነው የሚነፋው ነው የሚለው? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሆን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባዋል። እንኳን አይደለም ቤተክርስቲያን ውስጥ ውጭ ያሉ ዓለማውያን ሰዎች እንኳን ጥሩ ምስክርነት መስጠት አለባቸው። ለምሳሌ ቤተክርስቲያን ውስጥ ጨዋ መስሎ መንፈሳዊ መስሎ በውጭ በኩል ግን አስቸጋሪ፣ በውጭ ያሉ ማለት ምን መሰላችሁ? የክርስቶስ አካል ውስጥ ያልተጠቀለሉ ቤተክርስቲያን ውስጥ ያልገቡ ሰዎች ማለት። በውጭ በኩል ግን እጅግ አረመኔና ጨካኝ የሆነ ሰው ከሆነ በውጭ በኩል ሰዎች ስለሱ ምን እንደሚሉ መስማት አለባት ቤተክርስቲያን ነው የሚሉ። ገብቷችኋል አይደል? ስለዚህ ይሄ ሰው በዲያብሎስ ወጥመድ ውስጥ አዲስ ክርስቲያን ሁልጊዜ በዲያብሎስ ወጥመድ ውስጥ ሊወድቅ ይችላል፣ ሊመታ ይችላል፣ ሊያዝ ይችላል። ምክንያቱም በግ የተኩላ ትኩረት ነው ብያቸዋለሁ። ሰው በክርስቶስ ወዲያው እንዳመን የዋህ ነው የሚሆነው፣ ቅን ነው የሚሆነው፣ መልካም ነው የሚሆነው። ሁሉን ነገር በቅንነት ነው የሚያየው። መንፈሳዊውን ነገር ከመንፈሳዊው ነገር የመለየት አቅሙ ገና አልደረሰም። ፍቅር የሚያወራ ሁሉ ዋው ነው የሚያሰኘው። የበግ ለምድ ለብሶ የሚመጣ ተኩላ የሚባለው ክርስቶስን እና ትምህርቱን ለብሶ የሚመጣ ማለት ነው። መንፈሳዊ የሚያወራው ነገር ሁሉ በጎ፣ የሚናገረው ነገር ሁሉ ትክክል እና አዲስ ክርስቲያኖች ደግሞ ሁሉን ነገር የማድረግ በቃ ሁሉን ነገር በበጎ የማየት ሁሉን ነገር መልካም አድርጎ የመቀበል ነገር አላቸው። በእኔ ህይወት ይሄ ሆኗል። እውነቱን ነው የምነግራችሁ። የረዳኝ እግዚአብሔር ነው፣ ስሙ የተመሰገነ ይሁን። እኔ ሰው ባይደርስልኝ ኖሮ እስካሁን እዚህ አልገኝም። ሰው ነው የላከልኝ እግዚአብሔር። በእንደዚህ አይነት ሁኔታ በነበርኩበት ጊዜ በኋላ እነግራችኋለሁ። ስለዚህ አዲስ የሆኑ ገና የተወለዱ ገና ወተት በመጠጣት ላይ ያሉ ሰዎች ስለራሳቸው አያውቁም። ስለራሳችን እናውቃለን ቢሉ እንኳን የዓለማዊ ዕውቀት መንፈሳዊ ዕውቀት ጋር አይደመርም። በውጭ በኩል የተለማመዳችሁት ዝናና ያገኛችሁት ሽማግሌነት እዚህ አይሰራም። ደህና ናችሁ? እዚያ የእድር ዳኛ ከነበራችሁ እዚህ አይሆንም። እዚያ የፖለቲካ መሪ ከነበራችሁ እዚህ የቤተክርስቲያን መሪ መሆን አትችሉም። እዚያ ታዋቂ ዘፋኝ ከነበራችሁ እዚህም እስኪ እንዘምርበት ድምፅ አለን አይባልም። ምክንያቱም ዝማሬ የድምፅ ጉዳይ አይደለም። የድምፅ ውበት ሳይሆን የመንፈሳዊ ህይወት ለውጥ ከዚያ የሚወጣ ዝማሬ ነው የሚሆነው እንጂ በዓለም ውስጥ ዝነኛ ነበሩ ቤተክርስቲያንም ዝነኛ ዘማሪ ሊሆን አይባልም። እዚያ ጋር ያጣውን መድረክ ማለት እችም ሰው በክርስቶስ ሲሆን ያንን ነገር ያጣል አይደለም። እዚህ አገኘዋለሁ በሚል ሐሳብ የምናደርገው አይደለም።
ደህና ናቸው አይደለ? እንደዚህ አይደለም። ዓለም ላይ ታዋቂና ዝነኛ ሁሉን አድራጊ በሁሉ ግባ የምትባሉ ከሆናችሁ ቤተክርስቲያን ስትመጡ እንደዚህ አይደለም። ስለዚህ ዓለማዊ ልምምድ፣ ዓለማዊ ዕውቀታችሁ፣ ዓለማዊ ችሎታችሁ ቤተክርስቲያን ውስጥ አይሰራም። እግዚአብሔር ከዚህ ያድናችሁ። መጀመሪያ ይሄ መንፈሳዊ ነገር የሚታየው ከመንፈሳዊ ልምምድ ነው። ስለዚህ ወገኖቼ መንፈሳዊ ሰው ለምን ያስፈልጋችኋል? መንፈሳዊ ሰው ብዙ ልብ ያለው ሰው ነው ማለት ነው። ዝም ብሎ መንፈሳዊ ሲባል ዝም ብሎ ቤተክርስቲያን ውስጥ ተሾሞ የኖረ ማለት አይደለም። መንፈሳዊ ሰው መንፈስን ራሱ ለይቶ የሚያውቅ ነው፣ በህይወቱ ልምድ ስላለው። ለምሳሌ አዲስ እንደሆናችሁ ራእይ ልታዩ ትችላላችሁ። የሆነ በቃ መገለጥ ነገር ልታዩ ትችላላችሁ። ያ ከእግዚአብሔር መሆኑን ወይ ከሰይጣን መሆኑን ለይቶ የሚነግራችሁ ሰው ያስፈልጋል። መጣችሁ ትነግሩታላችሁ ለዚያ መንፈሳዊ ሰው። ለምን? እሱ ተለማምዷል። ያን እየሰማችሁ ነው አይደለ? ተለማምዷል። በህይወቱ ምን እንደሆነ ተለማምዷል። ለምሳሌ ዛሬ መንፈሳዊ ሰው በመንፈስ ቅዱስ ተሞላን ብለው ሳር ሲበሉ ታያላችሁ አይደል? ሳር አይታችኋል? አላያችሁም? ቴንኪው ነፃ ናቸው። እንግዲህ ያለ ሳር የሚበሉ ሰዎች አላያችሁም? ድንጋይ የሚቆረጥሙ ሰዎች፣ መጽሐፍ ቅዱስ እየቀደዱ የሚበሉ ሰዎች አላያችሁም? እሺ ይሄ አሁን ይሄ ሰው እንዲህ አይነት መንፈስ ውስጥ የገባው ጠባቂ አጥቶ ነው። የሚጠብቀው ሰው ስላጣ ነው። ለምን? መንፈሳዊውን ነገር ከመንፈሳዊው ነገር ለይቶ የሚያሳየው ሰው ስለሌለ። ስለዚህ ውጡ ይልና ሳሩን ጋጡ ይላቸዋል። እና ቤተክርስቲያን የምትመራው እግዚአብሔር ጠብቅ ባላቸውና ኃላፊነት በሰጣቸው ጌታን በሚሰሙ አንተ ታውቃለህ በሚሉና ጌታን በሚወዱ ሰዎች። ጌታን የሚወድ ሰው ገንዘብ አያሸንፈውም። ጌታን የሚወድ ሰው ጌታ ራሱ እወደዋለሁ ይላል መጽሐፍ ቅዱስ አይደለ? የሚወደኝ ቢኖር አባቴ ምን ይለዋል? ይወደዋል። እኔና እርሱም ወደ እርሱ እንመጣለን፣ በእርሱ ምን እናደርጋለን? መኖሪያ እናደርጋለን። የሚወደኝን ሰው ራሴን እገልጥለታለሁ ይላል። ስለዚህ ጌታን የሚወድ ሰው ማለት ነው። ጌታን የሚወድ ሰው ሰዎች ለከንቱ ነገር ተላልፈው ሲሰጡ ኃላፊነት ይሰማዋል። አይወድም፣ ኃላፊነት ይሰማዋል። ሰዎችን በገንዘብ ምክንያት ሌላ ነገር ውስጥ እንዲሳሳቱ አይፈልግም። ለምን? የጌታ አደራ ብቻ ነው ያለበት። ስለራሱ የሚኖር ራሱን የሚያገለግል ከራሱ ጥቅም አንጻር የሚያሰባስብ ሰው ሳይሆን ጌታን የሚወድ ሰው። ጌታን የሚወድ ሰው እግዚአብሔር ይስጣችሁ። ማንን የሚወድ? ጌታን የሚወድ ሰው። ጌታን የማይወድ ሰው በጌታ ስም ነጋዴ የሆነ ሰው ሊበላችሁ ይችላል። ራሱ እናንተን ራሳችሁን ሊበላችሁ ይችላል። አይደለም ከተኩላ ሊጠብቃችሁ ራሱ ይበላችኋል። ወዳልተፈለገ ነገር ሊወስዳችሁ ይችላል። ስተት ወዳለበት ነገር ሊወስዳችሁ ይችላል። እና ጌታን የሚወድ ሰው ማን ነው ብላችሁ እንድታስቡ ያስፈልጋል። ጌታን የሚወድ ሰው። ስለዚህ መንፈሳዊ ሰው ማን ነው ብላችሁ በእግዚአብሔር ቃል እንድታዩ ራሳችሁ እናንተ ግን ማንም አይታመንም ሁሉም ሌባ ነው ብላችሁ ደግሞ ከመንፈሳዊ ሰው ውጭ መሆን አትችሉም። ይሄን እንድታውቁ። ስለዚህ ጳውሎስ ምንድን ነው ያለ? ጳውሎስ ተከትለሃል ያለው ጢሞቴዎስን ምንድን ነው የተከተለው? ጢሞቴዎስ አንደኛ ትምህርቴን ብሎ አንደኛ ትምህርቴን አንተ ግን ትምህርቴን። ስለዚህ ጢሞቴዎስ አሁን በዋናነት የሚከተለው የጳውሎስን ትምህርት ነው።
ትምህርት ምን እንደሆነ ታውቃላችሁ? ትምህርት የምናድግበት ህይወት ነው። የምንማረው ለማደግ ነው። የምንማረው እግዚአብሔርን ለመምሰል ነው። የምንማረው ለመቀደስ ነው። የምንማረው ለመታነጽ ነው፣ ለመገንባት ነው። የምንማረው እግዚአብሔርን ለማወቅ ነው። የምንማረው የቅድስና ኑሮ እንድንኖር ነው። በሁሉ ነገር የተሳካ መንፈሳዊ ህይወት እንዲኖረን ነው የምንማረው። ጌታም ራሱ ያዘዝኳችሁን እያስተማራችሁ ነው ደቀ መዛሙርት አድርጓችሁ ያለው። እየተማራችሁ ነው ደቀ መዝሙር የምትሆኑ። በምኞት በስሜት ደቀ መዝሙር አይሆንም። በስሜት የሚሆን ነገር የለም። በመማር ነው። በቃ ሲሪየስ የሆነ ትምህርት መማር ግዴታ። ካልተማርክ በቃ አታውቅም። ስለዚህ መማር አለባችሁ። ግን የምትማሩት ግን ትክክለኛውን የእግዚአብሔር ቃል የሆነውን መማር ያስፈልጋል። ትክክለኛውን የእግዚአብሔር ቃል፣ የሚፈውሰውን የእግዚአብሔር ቃል። ይሄ የእግዚአብሔር ቃል፣ ይሄ መንፈሳዊ ትምህርት፣ የጳውሎስ ትምህርት ምን ያደርጋል ካላችሁ ቁጥር 17 ላይ ተጽፏል። የእግዚአብሔር ሰው ይላል። የማን ሰው? ምን ማለት ነው የእግዚአብሔር ሰው? እግዚአብሔርን የሚወድ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚሰማ፣ እግዚአብሔርን የሚታዘዝ፣ ህይወቱ በሙሉ ከእግዚአብሔር ጋር ህብረት ያለው፣ ከእግዚአብሔር ጋር አንድነት ያለው ሰው ማለት የእግዚአብሔር ሰው። ስለዚህ ይሄ የእግዚአብሔር ሰው ምን እንዲሆን? ፍጹምና ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። ስለዚህ ትምህርት ያበላሻል፣ ትምህርት ደግሞ ፍጹም ያደርጋል፣ ለበጎ ስራ ያዘጋጃል። ትምህርት አመፀኛ ያደርጋል። በነገራችን ትምህርት አመፀኛ የማይታዘዙ ሰዎች ያደርጋል፣ ደግሞ ትሁትና የሚሰሙ ሰዎችም ያደርጋል። ግን ማንኛውም ትምህርት ግን የሚጠቀሰው ያው እንደ እግዚአብሔር ቃል ነው የተባለ ነው የሚጠቀሰው። ለምሳሌ አሁን በምድራዊ ህይወት የክርስቶስ ትምህርትን ምክንያት በማድረግ የኢየሱስን ስም በመጥቀስ ለምሳሌ አሁን አየር ላይ ያለውን ነው የምነግራችሁ። ትበለጽጋላችሁ፣ ሀብታም ትሆናላችሁ፣ ጌታን ብትቀበሉ፣ በጌታ ስም ብትጸልዩ፣ ወይም ደግሞ የሆነ ገንዘብ ብትሰጡ ተባዝቶ እንደገና እናንተን ምን ያደርጋችኋል? ሀብታም ያደርጋችኋል ብሎ ቢያስተምራችሁ እውነት ነው አይደለም? እውነት ነው። ግን እውነት ለመናገር ውሸት ነው። ይሄን ትምህርት ግን ተከትለው ቢያውት ጠብ የሚል ነገር ስለሌለ ምኑን ትተውታል? ትምህርቱንም ትተውታል፣ ጌታንም ትተውታል። ዲያብሎስ አንዱ የሚያጠምዳችሁ በዚህ የሚነገረው ሁሉ እውነት እንዲመስላችሁ፣ የሚነገረው ሁሉ በቃ በጌታ ስም የተነገረው ሁሉ አሜን ወስጃለሁ እንድትሉ ነው የሚያደርገው። ስለዚህ ይሄ ትምህርት ውሸት ነው፣ ይሄ ትምህርት ትክክል አይደለም ብሎ የሚነግራቸው ሰው ያስፈልጋል። ወይስ እናንተ ታውቃላችሁ? በፍጹም እውነቴን ነው። እኛ ተማሪዎች ነን። እዚህ ቤት እዚህ ከቆመው ሰው ጀምሮ ተማሪ ያልሆነ ሰው ካለ ችግር ላይ ነው ያለው። ተማሪ ያልሆነ ሰው ካለ ከኔ ጀምሮ እግዚአብሔር ይምከራችሁ። ሌላ ምንም ማለት። ስለዚህ ይሄ ሰው የእግዚአብሔር ሰው ሊሆን ነው ማለት፣ የእግዚአብሔር ሰው ማለት ሪስፖንሲብል ሊወስድ ነው። ሁሉም እረኛ ሊሆን አይችልም። አሁን እዚህ ቤተክርስቲያን ውስጥ 40 ሰው አለ። 40ው በሙሉ እረኛ ሊሆን አይችልም። ከመካከላችን እግዚአብሔር የመረጠው ለእረኝነት ለሪስፖንሲብል የመረጠው ሰው ይኖራል። ለኃላፊነት ለከባድ ሸክምና ለከባድ አደራ፣ ያንን አደራ ለመወጣት እግዚአብሔር ታማኝ አድርጎ የቆጠረው ሰው መኖር አለ። ለበጎ ስራ የተዘጋጀ ማለት ነው። ሁሉም ለበጎ ስራ የተዘጋጀ ግን
ቤተክርስቲያን መጠበቅ ግን ቀላል ነገር አይደለም። እውነቱን ነው የምነግራችሁ። ቤተክርስቲያንን እንደመጠበቅ ያለ ከባድ ነገር የለም። በምድር ላይ መንግስትን ከመምራት ይልቅ መንግስት እኮ በጥይት እየመታ ይመራል። እስር ቤት እየወሰደ እየቀለጠመ ይመራል። ቤተክርስቲያን ግን በጥይት የሚመታ የለም። በዱላ እንኳን የሚነገር የለም። በቃላት እንኳን ለመናገር በጣም ከባድ ጥንቃቄ ይጠይቃል። ቤተክርስቲያንን እንደመጠበቅ ያለ ከባድ ሸክም በምድር ላይ የለም። በምድር ላይ ነው የምላችሁ። የእግዚአብሔር ቤት ስለሆነች፣ የጌታ አካል ስለሆነች፣ ሰይጣን ሙሉ ለሙሉ ኃይሉን በሙሉ አሰባስቦ ዘመቻውን በሙሉ እሷ ላይ ስላወጀ ልዩ ልዩ ሰው፣ ልዩ ልዩ አይነት ቋንቋ፣ ልዩ ልዩ ነገር፣ ልዩ ልዩ ባህሪ ያለው ሰው ስለሚገኝ ያንን ሁሉ ሰው መምራትና ማሳደግ ስለሚጠይቅ እንደዚህ አይነት ሰው በእግዚአብሔር ዘንድ ልዩ ጸጋ የሚያስፈልገው ሰው እንጂ እውነት ለመናገር አንድ ቀን እንደዚህ ጸጋ ከሌለ፣ እንደዚህ የእግዚአብሔር ኃይል ከሌለ ጨርቁን ጥሎ ወዮልኝ ብሎ ሊጠፋ የሚያስችል ነው ማለት። ቤተክርስቲያን መምራት ከባድ የሆነ ኃላፊነት። እግዚአብሔር ይባርካችሁ። እሺ እቀጥላለሁ። ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ነው። አያችሁ፣ የእግዚአብሔር መንፈስ ያለበት መጽሐፍ። መጽሐፍ ሁሉ የእግዚአብሔር መንፈስ የለበትም። አንዳንዱ መጽሐፍ እንዲያውም ርኩስ መንፈስ ነው ያለበት። ገብቷችኋል? አንዳንዱ መጽሐፍ ሌላ መንፈስ አለበት፣ ብሬን ዋሽድ የሚያደርግ ሰውን የሚያስጨንቅና ግራ የሚያጋባ የእግዚአብሔር መንፈስ የሌለበት መጽሐፍ አለ። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይልና ቀጥሎ ያለውን እስኪ አንብቡትና ሁላችሁ አብራችሁ አንብቡ። ለትምህርት በሉ፣ ለትምህርት ለተግሳጽ ልብን ለማቅናት በጽድቅ ባለው ምክር ደግሞ ምን ይላል? ይጠቅማል። ስለዚህ ስትማሩ መጀመሪያ ትምህርቱን መከተል አለባችሁ። እንደገና መገሰጽ አለባችሁ። በዚህ ሁሉ ዋናው ነገር ልባችሁን ለማቅናት ነው። ከዚያ ደግሞ በጽድቅ እንድትኖሩ። ስለዚህ ትምህርት ሰውን የሚያጣምም ነው፣ ሰውንም የሚያቀና። ትምህርት እንደሚያጣምም ማወቅ አለብን። የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ሲል ይላል። ታሳውሳላችሁ። የክርስቶስን ወንጌል ሊያጣምሙ ምን የሚወዱ የሚያናውጥ ነው። ከእምነት ሁሉ ያፈናቅላል። ትምህርት መንፈሳዊ እድገታችሁን ያስቆማል። ገላትያ ላይ ሄዶ ላሳያችሁ። ምዕራፍ 1 ገላትያ ምዕራፍ 1 ላይ ከቁጥር 6 አያችሁ። ትምህርቴን ተከትለሃል ሲል ጳውሎስ ትምህርቱን ጥራት ያለውን እውነት የሆነውን የእግዚአብሔር የሆነውን ነገር መከተል አለባችሁ። ቁጥር 6 ላይ እንደዚህ ይላል፣ በክርስቶስ ጸጋ እናንተን ከጠራችሁ ይላል፣ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጣችሁ ምን የሚላችሁ? የሚያናውጣችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። በክርስቶስ ስም ግን የሚሰብኩት ጠማማ ወንጌል ነው። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም
ቢሰብክላችሁ ምን ይበል? የተረገመ ይሁን። የገላትያ ክርስቲያኖች መጀመሪያ የጳውሎስን ትምህርት ነው የሰሙት። የጳውሎስ ትምህርት ምን የሚል ነው? በእግዚአብሔር ጸጋ ወደ እግዚአብሔር መንግስት ተጠርተው እንደገቡ መዳን በጸጋው በእግዚአብሔር ስጦታ እንደሆነ ነው የተማሩት። በኋላ ግን አንዳንድ ከአይሁድ የነበሩ ፈሪሳውያን ሄደው ልክ ነው በጌታ በኢየሱስ ክርስቶስ ማመን ልክ ነው፣ ነገር ግን ደግሞ የሙሴን ሕግ ደግሞ መጠበቅ ግዴታ ነው ብለው ሰበኳቸው። ስለዚህ የአይሁድ ሰዎች ማለት እነዚህ የገላትያ ሰዎች ምን አደረጉ? ተናወጡ። ለምን? ሁሉንም በኢየሱስ ክርስቶስም የመጣውን ሁሉ ይቀበላሉ። ስለዚህ ያንንም አመኑ፣ ይሄንንም አመኑ። ምን ሆነዋል? አሁን ተናውጠዋል፣ ተበጥብጠዋል። አሁን ምን ማለት ጀመሩ? የሙሴ ስርዓት ሲጀምር ከግዝረት ነው አይደል የሚጀምረው? ስለዚህ ሸለፈታቸውን ለመገረዝ ወረፋ ያዙ ማለት ነው። ለመገረዝ አሰቡ። በኋላ መጨረሻ ላይ ገላትያን ስታነው መገረዝ ወይም አለመገረዝ በክርስቶስ አዲስ ፍጥረት መሆንም ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ስለዚህ እነዚህ ሰዎች የተሳሳተ ትምህርት በመስማት ወደ ህጋዊና ወደ ስጋዊ ስርዓት ፈቀዱ። ኢየሱስን ግን ያምናሉ። ክርስቶስን በጸጋው ደህና አምነው መንፈሳዊ ልምምድ ውስጥ ገብተው እያለ መጡና ወደ ግዝረት መለሷቸው። ተናወጡ እነዚህ ሰዎች። ስለዚህ ጳውሎስ እነዚህን ሰዎች መጠበቅ አለበት። መጠበቅ ስላለበት የገላትያን መልእክት ጻፈላቸው። ሲጽፍላቸው ይሄን ያስተማራቸውን ሰው የተረገመ ይሁን ብሎ ረግሞ ነው የጻፈላቸው። ምክንያቱም የህይወት ጉዳይ ነው። ከመንገድ ላይ ነው ያስቀራቸው። ጉዟቸውን ነው ያበላሸው። መንፈሳዊ እድገታቸውን የሚያበላሽ ነገር ነው የተደረገው። ስለዚህ የተረገመ ይሁን። በወንጌል ላይ የሚሸቅጥ፣ በወንጌል ላይ የሚጨምር፣ ስጋዊና ልዩ ሐሳብ የሚጨምር ሰው የተረገመ ይሁን ብሎ ነው የረገመው። የሰማይ መልአክም ቢሆን ተገለጠልኝ፣ መልአክ አየሁኝ፣ ተናገረኝ ብሎ ወንጌልን ማጣመም አይቻልም። የእግዚአብሔር መልአክ ተገልጦልህ ከሆነ ምን አለ? መዳን በኢየሱስ ነው ብለዋል አላለ? እንደዚያ ካላለ ሰይጣን ነው። ደህና ናችሁ? መልአክ መጥቶ መዳን በኢየሱስ ነው ካላለ ሰይጣን ነው። ሰይጣን ነው። መልአክ መጥቶ ለዚህ ለቆመ ምስል ስገድ፣ ሻማ እያበራ አምልክ ብሎ ካለ ሰይጣን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የላከው መልአክ አይደለም። ስለዚህ እሱ የተረገመ ይሁን። እንዲያው መልአክም ሆኖ የሸፈተ መልአክ ከሆነ የተረገመ ይሁን። ምክንያቱም በእግዚአብሔር መንግስት ላይ የሸፈቱ መላእክት አሉ አይደል? የተረገመ ይሁን። ስለዚህ ጳውሎስ የግድ እነዚህን በጎች መጠበቅ አለበት። እነሱን ለማስተካከል ይህን መልእክት ላከ። ኃይለኛ ሰይፍ ነው የላከው። የተረገመ ይሁን ብሎ ስሬስ የሆነ ነገር የገላትያን መልእክት እንኳን ጻፈልን። እግዚአብሔር የተመሰገነ ይሁን። ለዛሬዋ ቤተክርስቲያን መድኃኒት የሆነ መጽሐፍ። ስለዚህ ጢሞቴዎስን ምን አለው? ምንን ተከተላለሁ? ሂዱ ጢሞቴዎስ ላይ ትምህርቴን አንተ ግን ትምህርቴንና አሁን እንግዲህ ትምህርት ላይ ደና ከሆናችሁ መጽሐፍ ቅዱሳዊ የሆነውን እውነት የሆነውን ትምህርት ከያዛችሁ ደና ናችሁ። ጤነኞች ናችሁ። ነገ ለምትደርሱበት ለምትያዱበት ለእድገታችሁ መሰረት አላችሁ ማለት ነው። መሰረታችሁ ከተናወጠ ግን ከባድ ነው። ስለዚህ ትምህርቴን አለ ጳውሎስ። ቀጥሎ ደግሞ ምንን ይላል? አንቡታ ቀጥሎ ምንን አለ? አካሄዴን
የጳውሎስ አካሄድ ምን ይመስላችኋል? አካሄድ አካሄድ ማለት ምን እንደሆነ ታውቃላችሁ? መንፈሳዊ ጉዞ ላይ ማለት መንፈሳዊ ጉዞ ምን ይመስላል? የጳውሎስ አካሄዱ፣ አኗኗሩ፣ የጳውሎስ አካሄድ። ስለዚህ ጳውሎስ ጢሞቴዎስን የሚያስተምረው በመጻሕፍት ብቻ ነው። የጳውሎስ ትምህርቱ ቃሉን ብቻ መስበክ፣ መገሰጽ ብቻ አይደለም። ጳውሎስን ጢሞቴዎስን ማቅናት ብቻ አይደለም። አካሄዱ ራሱ አስተማሪ። የጳውሎስ አካሄድ አስተማሪ። እንግዲህ ጊዜ ስለሌለን አካሄዱን አናየውም ዛሬ። ግን አካሄድ ከማን ነው የምትማሩት? መንፈሳዊ መንገድን የምትማሩት ከማን ነው? ለምሳሌ በጫጫታ ጊዜ ዝምታን ከማን ትማራላችሁ? ትዕግስትን ከማን ትማራላችሁ? ይኸውላችሁ በመስማትም በማየትም ነው የምንማረው። ጳውሎስ ምን ብሏል? እኔ ክርስቶስን እንደምመስል እናንተ ማንን ምሰሉ? እኔን ምሰሉ። ስለዚህ ጳውሎስ እኔን ምሰሉ ካለ ጳውሎስን ማየት ከባድ ትምህርት ይገኛል ማለት ነው። ጳውሎስን ከማየት ትልቅ ትምህርት ይገኛል። አካሄዱ እንዴት ነበር? እንዴት ነው የኖረው ጳውሎስ? እንዴት ነው የቆመው? እንዴት ነው የጸናው? እንዴት ነው ከሰው ጋር የነበረው ህብረት? እንዴት ነው ለሰዎች የሚሰጠውስ መልስ እንዴት ነው? ክስ ሲመጣበት ምንድን ነው የሚያደርግ? ሲታሰር ምንድን ነው የሚያደርግ ጳውሎስ? ጠላት ሲነሳበት ምንድን ነው የሚያደርግ ጳውሎስ? አካሄዴ ነው። ዛሬ አሁን እናንተ እቤታችሁ የምታደርጉትን ነገር ልጆች ያያሉ አይደል? ያያሉ። ነገ እናንተ የምታደርጉት ነው የሚያደርጉት። ብዙ ጊዜ መንፈሳዊ ሰው እንደዚያ ነው። መንፈሳዊ ሰው ሁልጊዜ መጀመሪያ የሚያውቀውን ሰው ነው የሚያየው፣ እሱን ነው የሚመለከት። ስለዚህ ሰው የሚመለከተን ሰዎች ነን ማለት። ሰው ለሚያየው ህይወታችን መጠንቀቅ አለብን። የኔን ህይወት እግዚአብሔር ያውቀዋል፣ እግዚአብሔር ያየዋል፣ እናንተ ባታዩትም የሚባል ነገር የለም። በመንፈሳዊ አካሄዳችንን የሚያዩ ሰዎች አሉ። ስለዚህ አካሄዳችን አስተማሪ ነው ማለት ነው። ትልቁ ብልሽት ደግሞ አካሄድ ላይ ከተበላሸ ዘፍጥረት ላይ የሚለው ስጋ የለበሰ ሁሉ በምድር ላይ አካሄዱን ወይም መንገዱን አበላሽቶ ነበር። ሄኖክን ደግሞ ምን ይለዋል? ሄኖክ ግን አካሄዱን ከእግዚአብሔር ጋር አደረገ ይላል። ጳውሎስ ችግር ሲገጥመው በስጋዊ መንገድ ይፈተዋል ወይስ በመንፈሳዊ ህይወት ይመጣል? ምንድን ነው የሚያደርገው? ስለዚህ መንፈሳዊ ሰው ማለት አካሄዱን ከእግዚአብሔር ጋር ያደረገ ማለት ነው። ሁሉን ነገር በገጠመው ፈተና ሁሉ ወደ እግዚአብሔር የሚያመለክት ሰው ነው አካሄድ ማለት። በራሱ መንገድ በራሱ ጉልበት በልዩ ልዩ የገንዘብ ኃይል ወይም ደግሞ የአድማ ስርዓት ችግር የማይፈታ አካሄዱን ሁል ጊዜ ከእግዚአብሔር ጋር የሚያደርግ ሰው ነው መንፈሳዊ ሰው የሚባለው። ስለዚህ ጢሞቴዎስ ተመልክት፣ ተከትለሃል፣ አካሄዴን ተከትለሃል። ንጹሕን የእግዚአብሔር ቃል ተምሮ ጳውሎስ ያንን እያስተማረው ግን ለጢሞቴዎስ የሚያሳየው ልዩ ካራክተር ከሆነ ጢሞቴዎስ ሳይማር ነው የሚቀር። ስለዚህ እግዚአብሔር ይባርከን። እንቀጥል።
አካሄደን ይልና ሐሳቤን ይላል። ምንድን ነው የጳውሎስ ሐሳብ? በቀላሉ የምንረዳው ነው ወይ? የጳውሎስ ሐሳብ አሁን ብዙ ነግዶ ስለማትረፍ አልነበር። ድንኳን የሚሰፋው ለዕለት ገቢው እንጂ የድንኳን አከፋፋይ ለመሆን አልነበርም። ሐሳቡ እሱ አይደለም። የጳውሎስ ሐሳብ የክርስቶስ ሐሳብ ወይም ደግሞ በምድር ላይ ድንቅና አስገራሚ ባለስልጣንም ለመሆን አይደለም። ምድርን ለማስደነቅ የሰው ልጆችን ለማስገረምም አይደለም። ወይም በዘመኑ የነበረውን የቲያትር ጨዋታ ሞር ለመጫወት አይደለም። ሐሳቡ በሙሉ ክርስቶስ ነው። ሐሳቡ በሙሉ ወንጌል ነው። ሐሳቡ በሙሉ የቤተ ክርስቲያን ጉዳይ ነው። ስለዚህ ጢሞቴዎስ ከዚህ ውጭ ሌላ ሐሳብ ሊኖረው አይችልም። እግዚአብሔር ሐሳባችንን ይጠብቅ፣ ሐሳባችንን። ስለዚህ ሐሳቤን ተከትለሃል ነው የሚለው። ህይወቱን ብቻ ትምህርቱን ብቻ ሳይሆን ጢሞቴዎስ የጳውሎስን ሐሳብ እንኳን በትክክል ያውቃል። ግልጽ ነው። የተሰወረና የተደበቀ ሐሳብ የለውም። ለጢሞቴዎስ ግልጽ ያልሆነ ሐሳብ ወይም ዓላማ የለም። ጳውሎስ ጋር በጣም ግልጽ ነው። ግልጽነቱ ደግሞ በቃ ሐሳቡ ክርስቶስ ነው። እሺ ቀጥሉ። እምነቴን ሲል ምን ማለት ይመስላችኋል? እምነቴ ሲል አሁን ክርስትና ማለቱ እንዳልሆነ ታውቃላችሁ። እኔ አሁን እምነቴን ተከተሉበት ኦርቶዶክስ ሁኑ ማለቴ እንዳልሆነ ታውቃላችሁ። እኔ ኦርቶዶክስ ስለሆነ በቃ እምነቴ ማለት ኦርቶዶክስ መሆን ማለት አይደለም። እምነቴ ሲባል ምንድነው? በሁሉ ነገር በሚገጥመው ነገር ሁሉ የሚመላለሰው ጳውሎስ በእምነት ነው። በእምነት ቢጸልይ በእምነት ድውያን ለመፈወስ ወደሱ ቢመጡ በእምነት ነው የሚፈወሱት። ታስታውሳላችሁ፣ አንዴ መርከቡ ሰናውጦ ነበር አይደለም? ሊሰጥሙ በጣም ትንሽ ቀርቷቸው ጳውሎስ ነው ተነስቶ ማንም አይጠፋም አይዟችሁ ያለው አይደለም? እምነቱ ነው። አንጠፋም፣ በቃ እንሻገራለን፣ ከዚህ ማዕበል እንድናለን የሚል እምነት ነበር። እስር ቤት ገብቶ አማኝ ነው። እግዚአብሔር ያወጣኛል ብሎ ያምናል። እስር ቤት ሆኖ ደስ ይበላችሁ ብሎ ይጽፋል። እስር ቤት ገብቶ ነው እኮ ደስ ይበላችሁ እያለ ለፊልጵስዩስ ክርስቲያኖች ይጽፋል። ስለዚህ ከእምነት ውጭ የሆነ የጳውሎስ ድርጊት የለም። የሚያደርገው በእምነት ነው። ፈተናን የሚወጣው በእምነት ነው። ወንጌል የሚሰብከው በእምነት ነው። ወደ አንድ ሀገር ሲሄድ በእምነት ነው። ሲመለስም በእምነት ነው። ሁሉ ነገር በእምነት ነው። እግዚአብሔር እምነትን ይሙላባችሁ። ስለዚህ እምነቴን አይታ የማደርገውን ነገር በሙሉ የማደርገው በእምነት ነው። ቀጥሉ። ትዕግስቴን ይህንን መቼም ትዕግስት ራስን የቻለ ሰፊ ትምህርት ስለሆነ ማለት ትዕግስቴን ጳውሎስ ምን ታግሷል? በጣም ነው የታገሰው። ረሃብን ታግሷል። መራቆትን ታግሷል አይደል? ስድብን ታግሷል። እስር ቤትን ታግሷል። ስንት ጊዜ ነው የተገረፈው? 39 ጊዜ ሲባዛ በስንት ነው? 40 እንዳይሞላ እያሉ እየጨመሩ ማለት ነው። በጣም ብዙ ጊዜ ተገርፏል። መንገዱ በብዙ ነገር ተሰናክሏል። ለጉዞ ለወንጌል የሚሆነውን የጉዞ ገንዘብ በማጣት ባዶ በመራብ በቃ ምንም ነገር በቃ አጥቷል። እና
ኧረ በቃኝ የሚያሰኝ ነገር ውስጥ ገብቷል ጳውሎስ። እኔ ምን እዳለብኝ ጌታ ሆይ ምንድነው ሁሉ የሆነብኝ? ለምን አትረዳኝም? ለምን በዚህ ሁሉ ነገር እንዳትፈቀድክ ማለት ይችላል። አይ በቃ ይልቀመጥ ከዚህ በኋላ ማለት ይችላል። ግን ጳውሎስ መራብን አውቃለሁ፣ ማግኘትን አውቃለሁ፣ ማጣትን አውቃለሁ ካለ በኋላ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ የቀጠለ ሰው። ስለዚህ ትዕግስቴን አይተሃል። ቀጥሎ ደግሞ ምንን አይተሃል? ፍቅሬን ፍቅሬን እግዚአብሔር ያስበን ወገኖች። ምንን አይተሃል አለው? ፍቅሬን። በተለይ ጢሞቴዎስን የሚወድበት ፍቅር ጢሞቴዎስን የተንከባከበበት ለጢሞቴዎስ ልክ እንደ አባት ሆኖ ስለ በሽታው ራሱ ጳውሎስ ይጨነቅ ነበር። ስለ ጢሞቴዎስ በሽታ አይደል? እንዲያውም ውሃ ብቻ ስለ ሆድ በሽታ ውሃ ብቻ አጠጣ፣ ጥቂት የወይን ጠጅ፣ ስለ በሽታው ራሱ ይጨነቅ ነበር። ጢሞቴዎስ ታሞ ጳውሎስ ኬርለስ የሆነበት ጊዜ የለም ማለት ነው። ጢሞቴዎስን በጣም ይወደው ነበር። ልክ አባት ለልጁ እንደሚያደርገው ያደርግ ነበር። ስለሚበላውና ስለሚጠጣው፣ ስለሚመገበው፣ ስለበሽታው፣ ስላካሄዱ፣ ስለ ህይወቱ በጣም ይጠነቀቅ ነበር። ለሌሎች ሰዎችም ስላለው ፍቅር እንዲያውም እምነት ቢኖረኝ በመላእክት ቋንቋ ብናገር እውቀትን ሁሉ ባውቅ ለድሆች ያለኝን ሁሉ ባካፍል ፍቅር ግን ከሌለኝ ከንቱ ነኝ አለ እኮ ጳውሎስ። ስለዚህ ጳውሎስ ጌታን የሚወድ ሰው ነው። በተወደደበት ፍቅር ደግሞ ሁሉን የሚወድ ሰው ነው። የጳውሎስ የህይወት ለውጥ በጥላቻ ክርስቲያኖችን ሊገል ሄዶ በኋላ ግን በክርስቶስ ተለውጦ ክርስቲያኖችን መውደድ መቻሉ። የሚጠላቸውን ወደዳቸው፣ ሊያሳድዳቸው የነበሩትን ወደዳቸው፣ ሊገላቸው የሄዱትን ወደዳቸው። ስለዚህ ጢሞቴዎስ ከጳውሎስ አንድን ቀን ጥላቻ ተምሮ አያውቅም። ሌላም ቢሆን ጥላቻ የሚባል ነገር ጳውሎስ አያስተምርም። የጥላቻ ነገር አያንጸባርቅም። ሁሉን ይወዳል፣ ትክክል ያልሆነውን ግን ያርማል። ስለዚህ ጢሞቴዎስ ይሄን አይቷል። እና የጢሞቴዎስ እንደ ጢሞቴዎስ ያለ እድለኛ ሰው የለም። ብቁ የሆነ ሰው ነው። በእውነት በሁሉ ነገር ይማር ነበር። እዚያ መጽናቴን ያ ሁሉ ፈተና፣ ያ ሁሉ ችግር፣ በዚያ ሁሉ ነገር እያለፈ ግን ጳውሎስ ቦታው ላይ ነው ያለው። አይንሸራተትም፣ ወደኋላ አይመለስም፣ አይፈራም። በቃ በጽናት ቀጥሏል ጳውሎስ። ስለዚህ መጽናቴን፣ ስደቴን፣ መከራዬን በወንጌል ስደት እንዳለ ጳውሎስ አስተምሯል። ግን ራሱ ተሰዷል። ደግሞ በወንጌል መከራ እንዳለ ጳውሎስ አስተምሯል። ግን ራሱ መከራን ተቀብሏል። ስለዚህ በመከራው በስደቱ ጸንቶ ቆሟል ከክርስቶስ ጋር። በዚህ ሁሉ ግን ጳውሎስ ማንን ይመስል ነበር ካላችሁ እዚህ ጋር ልቡ በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትንም ስደት ታውቃለህ። በጣም ተደብድቧል፣ በጣም ተገርፏል። በዚያ ስፍራ
ጌታም ከሁሉ ምን አለኝ? አዳነኝ። ቁጥር 12 በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ። ይሄን አይተሃል። ስለዚህ ስትሰደድ አይተሃል፣ ስታገስ አይተሃል፣ በክርስቶስ መከራ ስቀበል አይተሃል። እና ደግሞ አንተ ይሄን ተከትለሃል ነው የሚለው። ይሄን ተከትለሃል። እንግዲህ ሊሰናበተው ነው። ይሄን የጻፈለት መጨረሻ የህይወቱ መጨረሻ ላይ ነው። የህይወቱ መጨረሻ ጳውሎስ ወደ ጌታ ሊሄድ ጊዜው ደርሶ ማለት ነው። ቁጥር 6 ላይ ምዕራፍ 4 ቁጥር 6 ብታዩት ምዕራፍ 4 እዚሁ ጢሞቴዎስ ሁለተኛው ላይ በመስዋዕት እንደሚደረግ የኔ ህይወት ይሰዋል፣ የምሄድበት ጊዜ ደርሷል ነው የሚለው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረዳል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ስለዚህ ልሄድ ስለሆነ በቶሎ ወደ እኔ እንድትመጣ ትጋ። እንግዲህ መጨረሻ ላይ አይተሃል፣ እንዴት እንደኖርኩ አይተሃል፣ እንዴት እንዳስተማርኩ አይተሃል፣ ፍቅሬ ምን እንደነበረ አይተሃል፣ አካሄዴ እንዴት ነበረ፣ አኗኗሬ እንዴት ነበረ፣ ትዕግስቴ፣ ጽናቴ፣ መከራዬ፣ ስደቴ ሁሉ እንዴት እንደሆነ አይተሃል። በዚህ ሁሉ እግዚአብሔርን እየመሰልሁ እንዴት እንደኖርኩ አይተሃል፣ አሳይቻለሁ። ልጄ ጢሞቴዎስ አሳይቻለሁ። ይሄንን ከዚህ በኋላ ይሄንን ዱላ አንተ ተቀብለህ ምን ትላለህ? ትሮጣለህ። ከዚህ በኋላ የኔን ህይወት የምትኖረው የምትቀጥለው አንተ ነህ። ያየኸውን ህይወት ትኖራለህ፣ ትቀጥላለህ። ባየኸው መንገድ ባሳየኸው መንገድ ትሄዳለህ። ስለዚህ አደራ ለጢሞቴዎስ ሰጥቶት ጳውሎስ ዘወር ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ በህይወታችን መልካሙን ነገር የሚያሳየን አላዋቂነታችንን የሚያስወግድና የሚመክረን፣ በጣም አመፀኛ ስንሆን ደግሞ የሚገስጸን የሚነግረን ምሳሌ አድርገን የምናየው መንፈሳዊ ልምምዶችን እነዚህ ስፒሪቹዋል የሆኑ ነገሮችን ለይቶ የተለማመደ ሰው የሚያውቅ በትክክለኛው መንገድ ህይወታችንን እንድንፈጽ መዳናችንን እንድንጨርስ የሚመራ በህይወታችን ላይ መንፈሳዊ ሰው ያስፈልገናል። በቤተ ክርስቲያን ውስጥ በጣም ጠቃሚና በጣም ጠቃሚ ለህይወታችን ዋና ነገር እንደሆነ መረዳት አለብን። እግዚአብሔር የተመሰገነ ይሁን።